እጄ ይወርዳል እግሬ ይወርዳል አላለኝም። እኔ አሁን ጌት እሺ ስለጠየቀኝ አሁን አንድ ላይ ይወርዳል አልልህ ቢነግረኝ አዎ ወርዷል እልሃለሁ። ገብቶሃል? አሁን በቀላል እኮ ነው። ቂያ ማለት ገሃነምን እግሩ ይጭንባታል። ቆይ አንዴ ገሃነምን በእግሩ ጭኖ ይሞላታል። ስለዚህ እግሩ ገሃነም የሚጭን ከሆነ እጁና ፊቱ ከእግሩ በታች እንዳልሆነ ከዚህ እናረዳለን። እግሩ የመጨረሻው ፓርት እንደሆነ ማለት ነው። ገሃነምም ከሚጭንባት አንጻር አንረዳም ከዚህ። ስለዚህ እጁ ከእግሩ በላይ ነው እንጂ የሚሆነው በታች ሊሆን አይችልም። እንደዛ ከሆነ እግሩ ገሃነም ላይ ሲጭን እጁ ከስር ከሆነ እጁ ገሃነም ውስጥ መግባት አለበት፣ ፊቱ ገሃነም ውስጥ መግባት አለበት። አግኝተኛል ፖይንቴ? ስለዚህ እጁና ፊቱ ከላይ ነው የሚሆነው ማለት ነው ገሃነምን ሲጭን። እዚህ ላይ ከተስማማን ሲመጣ ደግሞ ሲወርድ እጁን ይዘረጋል መጥቶ። በዚህ ፐርሚስ መሰረት እግሩ ከታች ነው የሚሆነው ከእጁ በታች አይደለም። እጃችሁን ዘርግታችሁ የለመነኝ የጸለየ የሚለው ወይስ ወደ ታችኛው ሰማይ ይወርዳል ይላል? ምን አለ? የሌሊቱ 1/3 ምን ሲል ሲቀር አላህ ወደ ታችኛው ሰማይ ይወርዳል፣ የሰማዮቹንም በር ይከፍታል። እጁን ምን አለ? እጃችሁን አይደለም ያለው፣ እጁን ዘርግቱ ምን ይላል? እስቲ አንብቦ ብራዘር። እጁን ዘርግቶ ጀዛከላ ላይ በቃ ጨርሳል። ያው እጁን ዘርግቶ እንድሰጠው የሚለምነኝ አለ፣ ይቅር እንድለው የሚለምነኝ አለ ይላል። ምን እስኪል ድረስ? ይህ ጎ እስኪቀድ ድረስ ይነጋ ድረስ። ኮንስታንቲኖስ ይቅርታ ብሮ ይቅርታ አንድ ብራዘር ቀጥል። እጁን ዘርግቶ ሲል አንድ ነገር እጁን ዘርግቶ የጠየቀኝ ምን ማለት ነው? እጁን ዘርግቶ የጠየቀኝ ማለት ነው እኔ ነኝ እኮ እጅን ዘርግቼ ጠያቂው እኮ ራሱ ነው እንጂ እሱ እጁን ዘርግቶ እኔ ነው የጠየቀኝ ነው ራሱ እኮ ነው ጠያቂው። በቃል አንዳንድ የአማርኛ እንትን አለ አይደለ? አንተ አሁን ከእኔ የተሻለ አማርኛ ሊኖር ይችላል። ገብቶሃል? አይደለም እጁን ዘርግቶ እኔን የሚጠይቀኝ ካለ ነው እንጂ እኔን እኮ አላለም። እጄን ዘርግቼ የሚጠይቀኝ እንዴት ነው? ይሄ ኮንሴፕቱ እንዴት ነው የሚሆነው? ገብቶሃል? እንደዛ አላለም። እጁን ይዘረጋና ፈጣሪ ፈጣሪ የምጠይቀው አንዴ ፎይ እሱ እኮ እየጠየቀህ ነው። ማነው የሚለምነኝ? የምጠይቀው እጄን ዘርግቼ ወይስ እሱ ነው እኔን እጁን ዘርግቶ የሚጠይቀኝ? እሱ እየጠየቀህ እኮ ነው ገና። አንተ አይደለም እየጠየቅህ ያለው። እሱ ምን ብሎ እየጠየቀህ ነው? ማነው ምህረት የሚጠይቀኝ? በዛን ሰዓት በግማሹ ሰዓት ምህረት የሚጠይቀኝ ማን ነው? ይህንን እየጠየቀህ ያለው ማን ነው? አንተ ነህ? እሱ ማን ነው? አንተ ነህ እየጠየቅህ ያለው። እሱ ነው ፈጣሪ እኮ ነው የሚጠይቀኝ እኮ የሚለኝ እኮ ፈጣሪ። አሁን አላህ እንደዚያ ነው የሚለኝ። እጁን ዘርግቶ የሚጠይቀኝ ማን ነው እኮ እጁን ዘርግቶ የሚጠይቀኝ አይደለም እያለ ያለዋ። እጁን ይዘረጋና እና አለች እኮ እና ማለት አያያዥ ነች። እጁን ይዘረጋና ማነው ምህረት የሚጠይቀኝ የምለው? ማነው ይቅርታ የሚጠይቀኝ ይቅር የምለው ይላል። ማነው ባዩ? ተመልከቱት። በእኛ መረጃ መሰረት እፎይ ክርስቲያን አለ፣ አክራሪ እልም ያለ እስላም ሻሪያም ነው። ኦሮምኛ በደንብ ነው የሚናገሩ። ያመጡት እራሳቸው እስላሞች ናቸው። በኦርቶዶክስ ሰርጎ እንዲሰልን እስላም ኃይለኛ ነው እንዲባል እፎይም ኦርቶዶክስ አላወቁ እፎይ ሰደበኝ እያለ በጣም ይገርማል። በጣም አንጀት ይነቃል። እስላም አውቆ እፎይ ደግሞ ለኔ ሰደበልኝ ብሎ የሚከተለው ደግሞ ኦርቶዶክስ የተባሉት ውስጡ ሀሳብ እፎይን የሚከተሉት እሱ ትስላታቻቸው እስላምን ሰደበው አዋረደው መሐመድ መስለዋል። እሱ አክራሪ እስላም ነው። ዋሃቢስት ነው። ባይዞ የመጣው ፐርፐስ እስላሞች ጠንካራ መስለው እንዲታዩ፣ ጀግኖች መስለው እንዲታዩ ፖለቲካ እስልምና ፖለቲካ ነው ብያቸዋል። ሃይማኖት አለ። ዋሃብያ ነው ተብሏል።
ቦረና እና ሸዋ አካባቢ የሚገኝ አክራሪ የዋብያ አማኝ ነው። እፎይ አጎቴን እንጨምቀዋለን ዛሬ። ዋብያነቴን አጋልጦብኛል ቦታ ሙሸቢ በዚሁ አጋጣሚ ሙሸቢ ወኛለሁ። አጋጣሚ እፎይ የቴሌግራም ቻናላችንን ተቀላቀሉት። እፎይ ኦፊሻል በሚል ይኸው ሊንኩ እዚህ አለ። ጥያቄ ነበረኝ እኔ ሰቀለ ማይወር አብዱል ቃድር አላህ ይወርዳል አይወርድም? ከሌሊቱ 1/3 አይወርድም። ዒሳ ነው የሚወርደው። አንተ የምታመንከው አምላክ ዒሳ ነው የሚወርደው። ዋይ ቆንጆ። ስለዚህ ሙሐመድ አላህ ይወርዳል አይወርድም? ዛሬ በቃ ከብዙዎች ጋር ነው የምጨማመቀው። ከሁለታናችሁ ለማውረድ ይወርዳል ስለሚል ሀዲሱ ይወርዳል። እኔ እናንተ ተስማምተናል። ስለዚህ ኢሳ ነው የሚወርደው። አጎቴ አይወርድም እያለ ነው አብዱልቃድር። ትንሽ ወይ ሀዲስ ስላልሰማ ምናምን ነው እንጂ ያለ መቅራት ነው እንጂ ኪታቡ ስለሚል አብዱልቃድር ጋር ችግር የለውም፣ እንግባባለን ይመስለኛል። አጎቴም ደግሞ አይወርድም ብሏል። ችግር የለውም። ሀዲስ አለ የንዚሉ ረቡና ስለሚል ይወርዳል ስለሚል ያንን ወርድም ዒሳ ነው የሰማነው። አብዱልቃድር አሁን እነሱ የያዙት የጀመሩት ምን አለ መሰለህ? እሺ በሌሊቱ መጨረሻ አካባቢ ላይ ዱዓ የሚያደርግ የሚቀበለው ይላል። ሰማይ ዱንያ ወርዶ ይላል ቁርአኑ እንትን ሀዲሱ ነው ያሉት። ይሄ ደግሞ ሀዲሱ ይላል ችግር የለውም። ሀዲሱ ስለሚወርዳል ስለሚል ይወርዳል በለው። እሺ መርሐባ። እሺ አጎቴ ትስማማለህ? እኔ ብዙም ስላንቀራሁኝ እኔ ጥያቄ ያገኝ ስማኝ እስኪ አጎቴ ትስማማለህ? ይኸው እነሱ ይስማማ። ጥያቄው ጥያቄው እንደወረደ ይቀራል ወይንስ ተመልሶ ይሰቀላል? ተወረደ በኋላ ነው ያለ። ማን ነው ጠያቂው? የእናንተው ነው ወይስ አብዱልቃድር ነው? አጎቴ ነው። እኔ አይደለሁም። መግንስ መሐመድ መግንስ አብዱልቃድር ከሆነ ይሄን ጥያቄ መጠየቅ የለበትም። ምክንያቱም አይ አንጠይቅህም መሐመድ አንጠይቅህም። አይኔ አንተ ጋር ነኝ መሐመድ። አብሽር ነው። እሺ ይሄን ጥያቄ የጠየቀ ከኛ በፊት ከትላልቆች የለም። ይወርዳል ካለ ሀዲሱ ይወርዳል ይወርዳል ነው የተገለጸልህን ነው እንጂ ያልተገለጸውን ዝም ብለህ እንደ እንትን አታመጣም። እንደ ክርስቲያኖች አሁን ጌታ ሲወርዳሉ ፎቶ አለው ከተባ ፎቶውን ስለው በግራ በቀኝ ሰው አስመስለው እኛ ግን ያው የተገለጸልህን ብቻ ነው በቁርአን በሀዲስ ስለ ጌታችን ስለ መሐመድ የጠየቀን ሰምተሃል? ይወርዳል ምትል ከሆነ ወይን አንድ ወርዶ ወርቷል፣ አለበለዛ ግን ተመልሶ እየተሰቀለ ነው። አሁን ለምሳሌ ኳት የሆነ ቦታ ላይ ቁጭ ብለህ አይወርድም ካልኩ ያው ስማ፣ አሁን ይሄ በሱፍያው እና በእኛ በሰለፊዮች መካከል ያለ ልዩነት አለ፣ እንደዚህ የሚብል ማለት ነው። ይሄንን ቁርአንን ጥሩ አድርገው ስላላዩት ወይም ስላልገነዘቡ ወይም ዝም ብለው ገግመው ካልሆነ በስተቀር ማስረጃ ቁርአን ስላለ ወይም ሀዲስ ስላለ ችግር የለውም። በዚህ እኛ እንስማማለን። የእናንተ ጥያቄ ምንድን ነው? ምንድን ነው የምትስማሙት? አንስማማም እያለ ውስጥ ለውስጥ ችግር የለም ወይ ተደዋውለን ውስጥ ለውስጥ ነው የሚወራው። እናንተ የእኛ ጉዳይ ነው፣ ችግር የለውም። በቁርአን በሀዲስ ነው ሰማችኋል። የአንተ ጥያቄ ስለአምላኩ ሲጠየቅ እንደዛ አይደለም። ሞጣ እፎይ እንደዛ አይደለም። እንደዛ አይደለም እፎይ። አንዴ ውስጥ ለውስጥ እናደርገው። ይሄ ነውር ነው። ሰው መስማት ይፈልጋል፣ በአደባባይ ላይ መማር ይፈልጋል። በድብቅ በውስጥ እናደርገው አይባልም። ኤኖስ ቢኒና ሀቢብ እንኳን ደህና መጣችሁ።
ቢኒ ሀቢብ ሀቢቢ አትበለን እምቢ። ሀቢብ እንዴት ነህ? ሁሉ ተማም ነው? የአንተስ አላህ ወራጅ ነው? እንዴት ነበር? አሁን ተለብጠ አትያዝ። ኧረ እፎይ ተው ሙድ አትያዝ፣ ሙድ አትያዝ። አይ ሙድ አልያዝኩም። አብዱልቃድር ሀቢብ አይቶት የሚወርደውም አላ እዛው እንደፈለገ አይደለ? ሀቢብ ጸሎት አድርጉለት። ሀምብል ጥሩ ጸባይ ያለው ልጅ ነው። ትምህርት ማወቅ ነው የሚፈልገው በደንብ አይደለ ሀቢብ? ትክክል አልተሳሳትኩም። 6 ሰዓት ሆኗል። ያ ዋናው ትምህርት ማወቅ ነው የሚቀድመው። እውነት ነው። ለምን ስላወቅ ብለህ ከመሮጥ ሁሉ ነገር አጣርተህ ብሮጥ ይሻላል። ያ በርታ። እሺ በደንብ አስተውሉ። እንግዲህ አሁን አላህ ይወርዳል የሚለው በጣም ክሪቲካል ቶፒክ ነው። እንዲህ እንደ ቀላል እንደ ዋዛ የሚታይ ቶፒክ አይደለም። በጣም ብዙ ነገሮች ስላሉት፣ አንደኛ ፍጡር ውስጥ ይገባል ማለት ነው። ሁለተኛ እንግዲህ መቼ ነው መውረድ የጀመረው የሚል ጥያቄ ያመጣል። ሶስተኛ ከወረደ በኋላ ተመልሶ ሲሰቀላል ወይ? ከዛ ሲወርድ ሲወጣ። አራተኛ የታይም የሀገራት ሰዓታት ይለያያሉ። ስለዚህ ስንት ሀገር ላይ ነው የሚወርደው? በየሀገሩ ሲወርድ ሲወጣ አርሽ ላይ ነው የሚለው ውድቅ ይሆናል። ከአርሽ በላይ አይሆንም ማለት ነው። ሁሌም ወራጅ ስለሆነ፣ ሁሌም ጉዞ ላይ ስለሆነ ወርዶ ደግሞ ደርሶ ብቻ መመለስ ሳይሆን ረጅም ይቆያል። ኦልሞስት ከ8 ሰዓት ምናምን በኋላ እስከ ጎስኪ ቀድ እስከ 11 ሰዓት ምናምን ይቆያል። አንድ ሀገር ላይ እስከ 2 ሰዓት በላይ ይቆያል ማለት ነው። አንድ ሀገር ላይ ይህን ያህል የሚቆይ ከሆነ በዓለም ላይ ስንት ሀገራት አሉ? የታይም ቫሪዬሽን ያላቸው። እሱም ምቱት ቀኑም አይበቃውም ማለት ነው። አምስተኛ የሚወርደው አካሉ በዛቱ ከሆነ ከአርሽ በላይ ነው የሚለው ስህተት ይሆናል። ፕላስ ደግሞ እንደሚጠር ፍጡር ውስጥ አይገባ የሚለው ውድቅ ይሆናል ማለት ነው። ይህ ሀሳብ እፎይ ከሰው አስተሳሰብ በላይ ነው። አላህ እንዴት ይወርዳል የሚለውን እሱ በሁሉም ነገር ላይ ቻይ የሁሉ ፈጣሪ ስለሆነ አንተ እንደዚህ ባሰብከው ልክ እንዲህ ይነጋበታል፣ እዛኛው ይሄዳል፣ እዚህኛው ይወርዳል የሚለው በአንተ አስተሳሰብ ነው እንጂ ይሄ እንዴት እንደሚወጣ እንዴት እንደሚወርድ በእሱ ፍቃድ ነው የሚያውቀው። አንተ ዝም ብለህ ለማምታታት ብቻ ካልሆነ በስተቀር መሐመድ እኔ መልስነት ከአቅም በላይ ነው። ከአቅም በላይ ነው። ከሰው አቅም በላይ ነው። የተገለጸልህን ብቻ ነው መያዝ የምትችለው ፈጣሪ ጋር አንተ እሱ የገለጸልህን ብቻ ነው እንጂ ከዛ ውጭ መተንተን አትችልም። እሱ የሰጠህ የተወሰነ የአእምሮ ናት። በዛ የምትችለው እንደ እዚህ መኖሪያ ያክል ምናምን ያክል የእንጀራ ያህል መሰብሰቢያ ምናምን አንተ ኑረህ እንድትሄድ ብቻ ነው እንጂ ሌላ የሰው አቅም የለውም። ትልቅ ነው አላህ ማለት እንዳንተ እንደዚህ ጥብብ አትበል። ሞጣ እፎይ ሞጣ እኮ ነው ሰውየው እኮ እንደ ሞጣ ነው ስታይ። እሺ ቀጥል ከሪም ቃድር አይደለም አርሽ ከሱ እንዴት ሊበልጥ ይችላል? እሱ ፈጥሮታል። እንዴት በሳይዝ በትልቅነት ነው። በትልቅነት ያልኩ ለምሳሌ ከአርሽ የሚበልጥ ፍጡር አለ? በግዝፈት በትልቅነት እኔ እንደው እናንተ ማለት ነው ደደብ ስለሆናችሁ ማለት ነው ደደብ ስለሆናችሁ አይገባችሁም። እኔ ደደብ ጋር አላወራም። ሁሶ እንኳን አንተግባባም እናንተ ጋር። እኔ ምን ብዬ ነው የምለፋው እናንተ ጋር? ክፍል ያላለፈው ኡስታዝ የሚቀጥል የሰው ልጆችን ገብቶን ማነው ሳይገባና አንተ ከገባህ
እንግዲህ ወይ እኛ የሰው ልጅ አይደለን ወይ ደግሞ አንተ የሰው ልጅ አይደለህ ማለት ነው። በሌላ እንሞክረው። ያስብላል። አስቡት እንግዲህ ይሄ እኮ ግልጽ ነገር ነው። አርሽ ግዙፍ ነው፣ ከምድር በላይ ነው። ማንም በቃ ፍጥረት አያክለውም ከተባለ አላህ ከአርሽ በላይ ከሆነ አርሽ ወደ ምድር ይግባ ቢባል ሊገባ አይችልም፣ ከምድር ስለሚበልጥ ማለት ነው። ምድር እሱ ልታስገባው አትችልም። አላህ ግን ይገባል። ስለዚህ አላህ ወደ ምድር የሚገባ ከሆነ ከአላህ እና ከአርሹ ስናወዳድረው ከአርሽ ያንሳል ማለት ነው። አላህ በሳይዝ አሌስ ፕላስቲክ ካልሆነ ተጨማዶ ቃል ገባ። መልካም ወንድማችን ቃል ስገሆነን ተመልከቱት። ትንሽ የቀረው 50 ሺህ ሊገባና ፎሎ እያደረጋችሁት በመሀል 49,700 ነው ኦልሞስት አካውንቱ እንትን እያለ ስለሆነ 50 ሺህ ያስገቡት፣ ፎሎ አድርጉት። ቃል ስገሆነ የሚለውን አካውንት ሁላችሁም እና ይሄ ላይቭ ሴሽን እንትን በሚልበት ሰዓት ኮፒ ሊንክ ከላይ ስታረጉ ምን ታደርጋላችሁ መሰላችሁ? ይህን አካውንት ይችኛዋን በመንካት ከላይ ያለችውን የፎይን ፕሮፋይል በመንካት እንደዚሽ በመንካት ይዋት እንዲህ ትላላችሁ። ድጋሚ ትገባላችሁ። ከዛ ይቺ የደውሏ ምልክት ትታያችኋላችሁ። የደውሏ ምልክት ስትነኳት ሁለቱም እነዚህ ነገሮች መሀል ላይ ነው ያሉት። ፐርሰናላይዝድ ነው የሚሉት። ስለዚህ ምን ታደርጋላችሁ? ሁለቱንም ኦል የሚለው ላይ ታደርጋላችሁ። ከዛ እፎይ ፖስት የሚያደርገው ቪዲዮ በአንድ ፊት ለፊት ነው የሚመጣላችሁ። ላይቭ በሚከፍትም ሰዓት ሁሌ ወዲያው ነው የሚመጣላችሁ። አሁን ያልኳትን ስቴፕ አንዴ ደግማታለሁ። ላይቭ ሴሽን ላይ እኔም እናንተም እንደዚህ ነን ያለ ነው። እንደዚህ እየተከታተልን ያለ ነው።